አብረን መስሎኝ እየሰራን ያለ ነው። ለእኔ ከምትይልኝ ውለታ እኔ ላንቺ የምውልልሽ የበለጠ ስለሆነ ከአንቺ ጋር የነበረኝ ውላ አቋርጫለሁ። አታደርገውም ተመስገን። እስከ ዛሬ በሀሳባችን እየተስማማ ስንሰራ ነበር አይደለ? እሺ አሁን ምን ሆንክ? መኝኝ አድርጌዋለሁ። እኔ የአንቺ ቅጥረኛ አይደለም። ከዚህ በኋላ አጠገቤ እንዳትደርሺ። እንዲህ በቀላሉ የምተው ይመስላል? እያስፈራራሽ ነው? አይደለም፣ እየነገርኩ ነው። እንዲህ በቀላሉ አልላቀቅም። ልጅ አንድ ነገር እርግጠኛ ሆኜ የምነግርሽ ግን ልጄ ማንም እንዲነካት አልፈልግም። ካሌብ በገንዘብ እንደተደራደረሽ ነግሮኛል። እኔም ለገንዘብ ብዬ ትዳሬን አልበትንም ብዬዋለሁ አባዬ። ካሌብ አልፈልግም ብሎ ክስ ቢመሰርት በግዴታ እንደምትፈጭ ታውቂያለሽ አይደል? አባዬ እኔ ካሌብን አልፈታውም። እናንተ እንደምታስቡት ለገንዘብ ምናምን ብዬ አይደለም። እኔ ካሌብን አፈቅረዋለሁ። ቲና፣ አንቺ ስለመውደድ ስታወሪ አምኜ መቀበልሽ ይመስልሻል? እንድታምነኝ አይደለም አባዬ የምነግርህ፣ እውነታው ይሄ ነው። ግን አንቺ ሰው መውደድ ትችያለሽ እንዴ? ለምን አልችልም አባዬ? እኔ ስሜት የለኝም? እኔ ሰው አይደለሁ እንዴ? የሰውነት ባህሪ አላየሁብሽም። የሆነ ነገርማ ማድረግ አለብን። የዚህ ቤት መንፈስ አልተመቸኝም። ስለዚህ መቀየር አለበት። እያናገርኩሽ አይደል እንዴ? አልሰማሁሽም። እናንቺ ቆይ፣ እንዴት ነው እባክሽ ግን ጥጋብ የወጠረሽ? ሁሉም ነገር አስባለሁ፣ ገደል ይገባሉ። ቆይ እሺ፣ ለምን እንዴ? ለምን? አንቺ የኔ ብቻ ነሽ። ማንም ሰው ከጎንሽ ማየት አልፈልግም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ ይሁኑ። እንኳን ደህና መጡ። እናመሰግናለን። ትሁት ድራማ በዛሬው ክፍል በጣም ብዙ ትዕይንቶች ካየንባቸው መካከል የተመስገንና የቲና መካካድ ነው። ቲና ባሰበችው መንገድ ነገሮች አልሳካላት ባለችው መሰረት አሁን ላይ ደግሞ ተመስገን የራሱን ሀሳብና ስኬት አሳክቶ ቢመለስም ቲና ግን እጅጉን በጣም እርር ብላለች። ትሁትና ኤደን እንግዲህ ተመስገንን እጅግ በጣም እያናደዳቸው እንዲሁም ለህይወታቸው ስጋት ስለሆነባቸው የቀድሞ መጀመሪያ ጊዜ አባባን አግቷቸው ገንዘብ ሲቀበላቸው የነበረው የቲና ዘመድን ወደ እሱ በመሄድ እንግዲህ የሰማይ ስባሪ ያክላል ወዳሉት ሰውዬ ሄደው ይሄንን ሰው ለማስወገድ ወይም ደግሞ ይሄንን ሰው በደህና አድርገህ እሸት አድርገህ ጣልልን በማለት ከህይወታቸው እንዲወጣ መንገድ መፈለጊያ መንገዱን ያበጅልናል ብለው ያሰቡት ወደ እሱ ወደ መሄድ ነው። ተመስገን እንግዲህ ከዚህ በኋላ በዛ ሰማይ ስባሪ በማያክል ሰው ሊደበደብ ወይም ደግሞ ሊወገድ ነው ብለው አስበዋል። ሁለታቸው ያሰቡት ሀሳብ የት ያደርሳቸው ይሆን? ሌላው ነገር ካሌብና ተመስገን በአሁኑ ሰዓት ላይ ጠበቃ ፈላጊ ነኝ በማለት እንግዲህ እኔም ጠበቃ ነኝ፣ አንተም ጠበቃ ፈላጊ ነህ፣ ስለ ትዳር ጉዳይ አንዳንድ ነገሮች አማክራለሁ፣ አፋታለሁ፣ አጋባለሁም ጭምር እንዲሁም ደግሞ የጥብቅና ስራ ብዙ ነገሮች ስላሉብኝ እሰራለሁ በማለት እንግዲህ ካሌብን ከተዋወቀው ጊዜ ጀምሮ ጓደኛሞች መሆናቸውንና እዚህ ቤት ውስጥ ደጋግሜ መመላለስ እችላለሁ ብሎ የሚያስበው ተመስገን አሁን ላይ ብዙ ስኬቶችን የተቀናጀ የመሰለው ግን በእናባባ ሴራ ውስጥ ላይ እንደገባ በእናባባ አይን ውስጥ እንደገባ አልታወቀውም። ምክንያቱም ደግሞ አባባ በጣም ጥልቅ ስሜት ያላቸው እንዲሁ ሰውን መልካምና መጥፎውን ለይተው የሚያውቁ የሰውን ስነ ልቦና ማንበብ የሚችሉ በመሆናቸው ምክንያት አባባ እጅጉን በጣም አላግጠውና ተጫውተውበታል። ከዚህ ቀደም አባባን ሊወጋቸው እንደነበር አስታውሰውታል። ግን የት ቦታ እንደሚያውቁት ተመስገንን ያወቁትበት ቦታ ቢጠፋባቸውም የሆነ ቦታ ግን ያውቁታል። ምክንያቱም የትሁት መደንገጥ በቀልድ አይደለምና አባባ ልቧን ውስጧን ስለሚያነቡ አሁን ላይ ትሁት ማለት እሳቸው ማለት ናቸው። እንደ አይናቸው ብሌን ነው የሚሳሱላት፣ በጣም ነው የሚወዷት። ስለዚህ ይሄ ደግሞ ትሁት ምን ሆና እንደደነገጠች ምን ሆና እንዳሳሰባት ምን እንዳስጨነቃት ማወቅ ለሳቸው ቀላል ነገር ነው። ለዛ ነበር በፍጥነት የተረዷት። ወዲያውኑ መታጠቢያ ቤት ፈልጋለሁ ሲሉ ቀጥታ እንድታሳያቸው ጠርተው ትሁትን ቢሰዷትም እሱ ግን ወደ መታጠቢያ ክፍል ከመግባት ይልቅ እሷን ለማስፈራራት ነበር የቃጣት የነበረ። አንቺ የኔ ብቻ ነሽ፣ ማንም ከአንቺ ጋር መሆን አይችልም፣ አንቺ የሌላ ሰው ሆነሽ ማየት አልፈልግም በማለት ትሁትን እንግዲህ ሲያስፈራራት ነበረ። ትሁት እሺ እኔን እንደፈለግክ አድርገኝ፣ እነሱን ግን አትንካብኝ በማለት እንግዲህ እሱም ደግሞ አክሎ ሲናገራት እንግዲህ እነዚህን የሳሳሽላቸውን ከዚህ በኋላ አንገታቸውን ቆርጬ በስጦታ መልክ ሰጥሻለሁኝ፣
አርፈሽ ማትቀመጭ ከሆነ እነሱም ደግሞ ከአንቺ ጋር የሚጠጋጉ ከሆነ በማለት አባትና ልጅን እንግዲህ አንገታቸውን ቆርጬ አስረክብሻለሁ እንዳላት እየሰማን ነበረ። እሷም ደግሞ እነሱን እንዳይነካባትና እነሱ ላይ ምንም አይነት ጥቃትና ጉዳት እንዳያደርስባት ስለፈለገች አንተ እንደፈለግክ አድርገኝ፣ እመነኝ፣ ምንም አይነት ሊያገባት እንደሆነ እሷን እንዳፈቀራት ቲና ናት ሄዳ ይሄንን ሁሉ የተናገረችው። ተመስገን በዚህ ሰዓት ላይ የሚያስበው ትሁት የረሱ ብቻና የእሱ እንድትሆን አስገድዶ ይፈልጋል። ትሁት ደግሞ በዚህ ሰዓት ላይ ስለ እሱ ማሰብም ሆነ መስማት አትፈልግም። ከሀገር የወጣሁት በሱ ሰበብ ነው። ስለዚህ እኔ ደግሞ ከሀገሬ ድረስ ጥዬው ጠልቼው የወጣሁትን ሰው አሁን ላይ አፈቅርሻለሁ፣ ወድሻለሁ ብሎ ተከትሎኝ ካለሁበት አካባቢ ወይም ከምሰራበት ቤት ቢመጣ አልፈልግም በማለት ትሁት ነገሮችን እንግዲህ እንደዚህ እያደረገች እያሰበች ትገኛለች። ትሁት ልቧ የወደደው ያፈቀረው አንድ ሰው አለ። እሱም ካሌብ ነው። ካሌብ ደግሞ ስመለስ እንግዲህ ፈጣሪ ፍቃድ ከሆነ አንድ ነገር ስጦታ አለሽ ብሏታል። ያ ነገር ደግሞ ልቧን አጓጉቶታል። ሆዴን አታስቆርጠኝ ባክህ እያለችው ነበር። ያ ስጦታዋ ደግሞ ምን ይሆን? ምክንያቱም የጠረጠረችው የካሌብ ስጦታ ፍቅር እንደሚሆን ተስፋ አድርጋለች። በእርግጠኝነት ነው ጠላታቸው ወድቆ ካሌብና እንዲሁም ደግሞ ትሁት በአንድ ቦታ እንደሚሆኑ ነገን እንደሚቆሙ ተስፋ ያደረገች ትመስላለች ትሁት። አሁን ላይ የዳንኤልና እንዲሁም የኤደን ፍቅር የተምታታብኝ ስሜት ቢኖርም አሁን እነሱ ሁለታቸው ፍቅራቸውን ለማጣጣም እንዲሁም ደግሞ ጋብቻ ለመፈጸም የወሰኑ ይመስላሉ። ግን ደግሞ የፍርሃት ድባብ አድብቶብኛል እያለች እየነገረቻት ነበረ። ምክንያቱም ደግሞ በዙሪያቸው የሚዞሯቸው እንደዚሁ አሁን ከዚህ ቀደም ቲና እየከፈለች ገንዘብ የተለያዩ እገታዎችንና የተለያዩ የግድያ ሙከራዎችን እንደምታደርገው ሁሉ እነሱም ደግሞ ያጠቁናል ወይም ደግሞ በዙሪያችን እያንጃበቡ ነው ብለው የሚያስቡትን ሰው ለማሳገት እየወሰኑ ይገኛሉ። ምክንያቱም ቀደም ብዬ እንደነገርኳቸው ቲና እነሱን ለማሳገት በጣም ብዙ ውጣ ውረዶችንና ብዙ ገንዘቦችን ስትከፍል ብዙ መስዋዕቶችን ስታደርግ አይተናት ነበረ። አሁን ላይ ደግሞ የኤደንና እንዲሁም ደግሞ የትሁት አንድ ላይ እንደዚህ አይነት ስራ መስራት እጅጉን በጣም አሳፋሪም ቢሆንም ቢያሳዝንም ግን ደግሞ እነሱ በድፍረት ገብተውበታል። ካልደፈረሰ አይጠራም፣ በድፍረት ካላደረግነው ደግሞ ወደፊት መሄድ አንችልም በማለት እንግዲህ ትሁትን በድፍረት እንድትገባ ወደዛ ህይወት ውስጥ እያስገደደቻት ትገኛለች ማለት ነው። ኤደንና እንዲሁም ደግሞ ትሁት አንድ ሆቴል ላይ ያ ሰማይ ሰባሪ ከዚህ ቀደም ቲና ቀጥራ ስታሰራው የነበረች አባባን እንዲገልላት ወይም ደግሞ ልጁን እንዲያግትላት ብዙ ገንዘብ እንዲቀበልላት ብዙ ነገር ስታደርግ ወደ ነበረችው ሰው ሄደዋል ተመልሰው። አንቺ ጠላቴ ነሽ አውቃለሁኝ፣ ግን ደግሞ ከዛኛው ጠላትሽ አይብስብኝም። እሱ የበለጠ ጠላቴ ስለሆነ እሱን ለመፋለም ስለምፈልግ በእናንተ ስም ሳይሆን እኔ ራሴ መፋለም ከሱ ጋር ፈልጋለሁ በማለት እንግዲህ ሊያጠቃላቸው እንደፈለገና የመጀመሪያውን ቀብድ ሄዳ ኤደን ከፈራረሰ ጎጆ ስር ከመሰለ ቦታ ላይ እንደሰጠችው አይተናል። ይሄ ማለት ደግሞ አሁን ላይ ይሄ የሰማይ ሰባሪ ያሉት አንድ ሰውዬ እንግዲህ ማንን እንደሚገል ወይም ደግሞ ማንን እንዲያስወግድላቸው እንዳሰቡና እንደተነጋገሩበት አይተናል። ይሄ ማለት የትሁት ጓደኛ የነበረው ከገጠር ድረስ ተከትሏት እሷን በፍቅር ከንፎላት የሌላ ሰው አትሆንም ብሎ መሳሪያ ይዞ እያስፈራራ እንግዲህ ከኋላዋ መጦ እንዳፈናትና እሱም ደግሞ መጦ ከኋላው በዱላ እንደመታው አይተን ነበረ። ያ የሰማይ ሰባሪ እንግዲህ የትሁትን የመጀመሪያ ወዳጇን ደብድቦታል ማለት ነው። ይሄ ማለት ደግሞ ይሄ ድብደባ ከላይ ብቻ ሊመታው ይችላል። ነገ ጠዋት ከደህና በኋላ ተመልሶ ይህንን ስቃይና ይህንን መከራ ያደረሰችበት ትሁት እንደሆነች እንዲሁም ትሁት እንዳስደረገችበት ትሁትና ኤደን እንዳስደረጉበት ካወቀ በኋላ ምን አይነት እጣ ፋንታ ሊደርሳቸው ይችላል ለኤደንና ለትሁት። ምክንያቱም ደግሞ እንደዚህ አይነት ነገሮችን ሲያከናውኑ ለአባባ ምንም አይነት መረጃ የነገሮችው ነገር የለም። ለህግ ሄዶ ከማመልከትና በህግ ደረጃ ከመክሰስ ይልቅ ይሄንን ህገ ወጥ የሆነውን አሰራር የመረጡበት መንገድ የራሳቸው ጉዳይ ይኖራቸው ይሆናል። በእርግጥም ግን እንደዚህ አይነት ነገሮችን ወንጀለኛን እንደሚያስፋፋና ወንጀልን እንደሚደግፍ እነሱ ባያውቁም ዞሮ በተዞሮ አባባን ሊደረግባቸው የነበረውን ግፍ እነሱም ደግሞ በተቃራኒ መንገድ ሄደው እነሱን ፈጽመዋል ማለት ነው። አሁን ላይ ትሁት ይህንን ነገር እየወደደችው ባትመስልም ዞሮ ግን ተደርጓል። አሁን ላይ ማን እንደመታው ወይም ደግሞ ማን መጦ ከኋላ እንዳፈናት ባታቅም አባዬ ትንሽዬ ወጣ ብዬ ወክ አድርጌ ልምጣ በማለት መሽቷል፣ አታምሺ፣ ርቀሽም አትሄጂ ልጄ በማለት እንግዲህ አባባን አስፈቅዳ ነበር እሷም የወጣችው። ከወጣች በኋላ ግን የገጠማት ነገር ይሄ ነው።
ቲና እንግዲህ በስተመጨረሻም ለአባባ መድኃኒት ልሰጣቸው እንዳሰበችና መድኃኒቱም ደግሞ በውሃ ላይ እንደጨመረችው አይተን ነበረ። ምክንያቱም አባባ ሙሉ ቤቱ ላይ ካሜራ ገጥመዋል። እሷ አታውቅም። እያንዳንዱ እንቅስቃሴዎቿን ይከታተሏታል በካሜራ። ይሄ ነበረ ቲናን እንድትያዝ ያደረጋት። ቲና ምንም ነገር ያወቀችው ነገር የለም። ቤት ውስጥ ካሜራ እንደተደበቀና ቤት ውስጥ ካሜራ እንዳለ አታውቅም። ከዚህ ቀደም ካሜራ ገጥመዋል። ምክንያቱም በህይወታቸው ላይ ስጋት ያለባቸውን ነገር ለማስወገድ ያሰቡ ይመስላሉ አባባ። ምክንያቱም ደግሞ አሁን ላይ እያንዳንዱ እንቅስቃሴዋን ቲናን መከታተልና ማየት ይፈልጋሉ። ቲና አሁን ላይ ያችን የተጨመረቻትን መድኃኒት እንድትጠጣ አባባ ሊግቷት እንግዲህ እጇን ይዘዋት ነበር ማለት ነው። በዛ ሰዓት ነበረ አባባ እንግዲህ እኔ ልታቀምሽኝ የነበረውን ጽዋ አንቺም ተጎንጮ በማለት ሊሰጧት ያሰቡት። በጣም ጥሩ ነገር ነበረ። ቲና ብትጠጣውና መርዝ እንዴት እንደሚያሳምም እንዴት እንደሚያደርግ ብታየው ጥሩ ነበር። ከዚህ ቀደም አባባ የምታስታውሱት ወደ ኋላ ክፍል ተመልሳችሁ ወደ ክፍል 5 ነው 6 አካባቢ ላይ ካስታወሳችሁ አባባ እንግዲህ ምግቡን በመቀያየር ለቲና ወይም ደግሞ እንዲሁም ለውሽምየው ለዳንኤል የተዘጋጀላቸውን ምግብ ባስቀመጡበት ቦታ ላይ ነበረ እሳቸው ቀይረውት ዳንኤል እንዲበላው ተደርጎ ዳንኤል ታሞ ከሞት የተረፈው። በዛ ምክንያትም ከዛ ጊዜ ጀምራ መድኃኒት ማድረግ ትፈራለች ማለት ነው። ብዙ ጊዜም በወይን አድርጋም አጠጥታው ታውቃለች ካሌብንም እንደዛ አድርጋ ሸውዳው አልጋ ላይ አብረው አሳድረዋለች። በዚህ ምክንያት እንግዲህ የፍቺውን ጊዜና ሁኔታ ስታራዝም በተለያየ መንገድ ብዙ ነገሮችን ስታደርግ መድኃኒት መስጠት የእሷ የተካነችው ነው። ከድስት መጨመር፣ ከውሃ መጨመር፣ ከወይን መጨመር ይሄ ልማዷ ስለሆነ ብዙም አባባ የተደነቁበት አይደለም። ዛሬ ግን ይችንን መድኃኒት የጨመረቻትን እሳቸው እውነት ጎበዝ ከሆኑ ከጋቷት ጥሩ ነው። ምክንያቱም ህመሙ ቁርጠቱ እንዴት እንደሚያደርግና እንዴት እንደሚያሳምም ታውቀዋለች እግረ መንገዷም ማለት ነው። ሌላው ነገር አንድ ነገር ደግሞ ቲናና እንዲሁም ደግሞ ትሁት ያልተስማሙና ያልተግባቡበት አንድ ነገር አለ። ካሌብ እሷን እንደሚያፈቅራትና እንደሚወዳት እሷን ሊያገባት እንደሆነ ፍችም እንደጠየቃት ከዚህ ቀደም እንደነገራት ታስታውሳላችሁ። ከነገራት ጊዜ ጀምሮ ቲና ሆዷን ሲበላት ነው የኖረችው። አሁን ላይ ትሁት በማናቸውም ወንዶች መፈቀሯና የመወደዷ ሚስጥር ምንድን ነው እያለች እጅግ በጣም ሁልጊዜ የምታወርደው ሀሳብ ቢኖራት ይሄ ነው። ለምንድን ነው ትሁት በብዙ አይኖች ውስጥ የገባችው? እኔ ምን ያንሰኛል? ከእሷ በምንድን ነው ማንሰው? ይቺ አንድ ተራ የቤት ሰራተኛ ናት። እንዴት ነው በብዙ ወንዶች እየተወደደች ያለችው? እንዴት ነው በብዙ ወንዶች እየተፈቀረች ብዙ ወንዶች አይን ውስጥ የምትገባው? በማለት እጅግ በጣም ሀሳብና ጭንቀት የሚገባት ቲና አሁን ላይ ባለባበስ፣ በጥፍር አቀጣጠል፣ በፀጉር፣ በቅንድብ አቀጣጠል፣ በሁሉም ነገር ቲና ከቤት ሰራተኛዋ የበለጠች ውብና ቆንጆ ሆና የምትቆም ብትሆንም ከማንኛውም ፊት ብትቀርብ እሷ የምትመረጥ የሚመስላት ቲና አሁን ላይ በብዙዎቹ አለመፈለጓ አለመወደዷ እያናደዳት የበለጠ ተንኮልና ምቀኝነትን እንዲሁም ደግሞ ሌሎችንም ወንጀሎችን ለመስራት እየተገፋፋች ትገኛለች። ምክንያቱም ትሁት ማለት አንድ የቤት ሰራተኛ ከገጠሪያውም የመጣች ተራ የቤት ሰራተኛ ናት። ያልተማረች ምንም ነገር የሌላት ብላ የምታስባት ዝቅ ብላ የምትሰራ የሰው ቤት የምታጸዳ ብትሆንም ደግሞ በሰዎች እንዴት ተወደደች? በተለይ ደግሞ በተቃራኒ ጾታ በወንዶች ያላት እይታ ከፍተኛ በመሆኑ እጅግ በጣም ሁልጊዜም ምትቀናበት መንገድ ቢኖር ይሄ ነው። ከትሁት ጋራ አሁን ድረስ ሰጣ ገባ ውስጥ የገቡበት ምክንያት አንደኛውም በባሎች ወይም ደግሞ በወንዶች በመወደዷ እጅግ በጣም ቀንታ ብዙ ነገር ለማድረግ ወስናለች። አሁን ካሌብ ይህን 2 ቀን ወዴት ሄዶ ነው የጠፋ? አንቺ አትሰሚኝም እንዴ እያለች ትሁትን እንግዲህ ስትጠይቃት ነበረ። ትሁትም ደግሞ ከኔ ጋር መሰለኝም አልሰማሁሽም፣ ምን ነበር ጥያቄ ስትላት እንዴት ካሌብ ወዴት ሄዶ ነው የጠፋ እያለች እየጠየቀቻት ነበር። በተደጋጋሚ ይሄን ቃል ስትጠይቃት ካሌብ እኮ የሄደው እንግዲህ ጠበቃ እያማከረ ነው፣ አንቺ በሌለሽበት ፍቺ ይፈጸማል እንዴ? እንደዚህም አይነት ህግ አለ በማለት እንግዲህ ቲናን የሚያደማ ነገር ነግራታለች። እንዴት ሆኖ አያደርገውም እያለች ቲናም እርር ቅጥል እያለች ወደ አባባ ሄዳ ነበር። አባባ እውነት ነው ወይ ሲል እውነቱን ነገሩን ንገሪኝና ልንገርሽ እንጂ ልጄ፣ ታዲያ አንቺ ሳትነግሪኝ ምን እንደሆነ ሳልሰማው እንዴት ብዬ ልንገርሽ በማለት እሳቸው ማክለው ጥያቄ ሲጠይቋት ካሌብ የሄደው እውነት ፍቺ ለማስፈጸም ነው፣ ፍቺ ወረቀት ለማስፈጸም ነው ወይ የሄደው ብላ ሲላት እንዴት ትሁት ናት የነገረችኝ ስትል
እንዴት እንደዚህ አይነት ነገር ትናገሪያለሽ? በቃ እዚህ ቤት ወሬ መደበቅ ሚስጥር መደበቅ የለም አይደል ቀርቷል በማለት አባባም እንግዲህ ከትሁት ጋር ትልቅ የሆነውን ድራማ ሰርተዋል ማለት ነው። ትሁትና አባባ የሰሩት ድራማ እጅጉን በጣም በስተመጨረሻ አስቋቸዋል። ምክንያቱም ደግሞ ቲናን እርር ድብን ያደረጋት ነገር ቢኖር ወደ ሌላ ወንጀል እሳቤ ውስጥ የገባችበት በእነሱ ተግባራቸው ነው ማለት ነው። ምክንያቱም ደግሞ አዎ ልጄ ሊያደርግ ነው። ምክንያቱም ደግሞ አንቺ በግዴታ አልፈታም ስላልሽ በገንዘብ ድርድርም አላደርግም ስላልሽ በስተመጨረሻም እንግዲህ በእንደዚህ አይነት መንገድ ሄዷል በማለት ቲናን እንግዲህ ላይ ሰቅለዋታል ማለት ነው። እሷም ይሄንን አያደርገውም በፍጹም እያለች ተቆጥታና ተናዳ ቲና አስቢ በማለት እንግዲህ ቦታውን ስትዞር ነበረ። ምን አይነት ክፋት ሌላ ክፋቶችን አስባ እነሱን መጣልና እነሱን መገልበጥ እንዳለባቸው እያሰበች ነው። ትጀምራለች አይሳካላትም። አሁን ላይ ምርርና በጣም ካስጠላት ነገር አንዱ ክፋት ሰርታ ምንም አይነት ነገር ስኬት ላይ አያደርሳትም። ይሄ ነገሯ ነበረ ቲናን እያናደዳትና እያበሳጫት የቆየው። አሁን ላይ ግን ቲና እንግዲህ ሀሳቧ በየትኛው መስመር ትሄድ ይሆን? እናንተ ቲናን ብትሆኑ ምን ታደርጋላችሁ? ምክንያቱም አባባ እየተጫወቱባት ነው። ግን ደግሞ በዚህ ቀልድ የለም፣ በህይወት ላይ ቀልድ የለም። እንደዚህ አይነት ነገሮችና ወንጀሎች ሲፈጸሙ ቀጥታ ለህግ ማመልከትና ወደ ህግ አካል ማምራት ሲገባ ነገሮችን በድራማ መልክም ቢሆንም ወደ ጨዋታ እየቀየሩት የሰው ህይወት እየተጎዳ የሰው ህይወት ብዙ ነገሮችን መስዋዕት እየተከፈለበት ይገኛል በዚህ ድራማ። ውድና የተከበራችሁ ባላችሁበት ሰላማችሁን እየተመኘው እኔ ከወዲሁ እለያችኋለሁ።